ሰላም እንዴት ናችሁ? ዛሬ ለፀጉራችን እጅግ በጣም ጠቃሚ እጅግ በጣም የሚያስፈልገን ፀጉራችንን ልንታጠብ ስንል ከአንድ ሰዓት በፊት በሳምንት አንዴ ብቻ መጠቀም ያለብን ሁላችንም ለሁሉም ፀጉር የሚሆን ግዴታ መጠቀም ያለብን እጅግ በጣም ጥቅሙ ልነግራችሁ አልችልም እና ይህንን ነገር አሳያችኋለሁ። ለእኔ የጠቀመኝ ነገር ነው፣ ሁልጊዜ የማደርገው ነገር ነው እና ፀጉሬን ያፋፋልኝ፣ ብዛቱን የጨመረልኝ እንዲሁም ደግሞ ቁመቱ ብትሉ እንደዛ የሚጨምር ስለሆነ ሁላችሁም እንድትጠቀሙት ነው የምፈልገው እና የዛሬው ይዤላችሁ የመጣሁት ነገር እዚህ ጋር እንደምታዩት በጣም በቀላሉ ቤታችን ውስጥ በሚገኝ ነገር ብቻ ማለት ነው። ቪዲዮውን እስከ መጨረሻው በማየት ይህንን ነገር ለፀጉራችሁ እንድትጠቀሙበት ስል እነግራችኋለሁ። እንግዲህ የሚያስፈልገን ነገር አቮካዶ፣ ሙዝ እና ኮኮናት ኦይል፣ እሱም ከሌለ ደግሞ ወይም ደግሞ ኦሊቭ ኦይል። እነዚህ ሁለቱም ከሌላችሁ ማንኛውም ፀጉራችሁ የምትጠቀሙት ቅባት መሆን ይችላል። እነዚህም ብቻ በመጠቀም ይህንን የፀጉር ማስክ እንጠቀማለን ማለት ነው፣ እንሰራለን። እንግዲህ ኮኮናት ኦይሉ ለምን ይጠቅማል ካላችሁ ይሄ የፀጉር መነቃቀል ጥንካሬ እንዳያገኝ የሚያደርገውን ነገር ያንን ስትሪንግዝ እንዲኖረው ያደርጋል። ስለዚህ ኮኮናት ኦይሉ ወይም ደግሞ ኦሊቭ ኦይሉ እነዚህ አሁን እዚህ ጋር ኮኮናት ኦይሉ ፋንታ ኦሊቭ ኦይል እንዳልኳችሁ ጥንካሬ ነው የሚሰጠው፣ ፀጉራችን እንዳይነቃቀል ብዛት እንዲኖረው። ካልተነቃቀለ ያው ፀጉራችን ይበዛል ማለት ነው፣ እንደዛ እንዲሆን ያደርግልናል። አቮካዶ ደግሞ በውስጡ ቫይታሚን ኢ፣ ቫይታሚን ቢ አለው እና እነዚህ ደግሞ ቫይታሚኖች የፀጉር እድገትን ይጨምራሉ። እንዲሁም ደግሞ እንዳይነቃቀል፣ እንዳይሰባበር፣ በተለይ እንዳይሰባበር ፀጉራችን ከድርቀቱ አንዳንዴ ይደርቅና የመሰባበር ነገር እንዳይከሰትበት እንደዛ ሃይድሬት እንዲሆን ያደርግልናል ማለት ነው። እኔ ይህንን ውህድ ለረጅም ጊዜ እጠቀመው ነበር እና በቅርብ ጊዜ ብዙ እየተጠቀምኩት አይደለም እና እስኪ ዛሬ ፀጉሬ ልጠቀመው ብዬ ነው። ትንሽ ፀጉሬ ደርቆብኛል እና ይህንን ነገር ለመጠቀም አንድም ፀጉሬ ስለደረቀ መልሼ በፊት የነበረውን ልስላሴ ለማግኘት ዛሬ ልጠቀመው ወስኛለሁ ማለት ነው። ሌላው ደግሞ ሙዝ ነው። ሶስተኛው የምንጠቀመው ነገር ሙዝ ነው። በውስጡ ሲልካ አለው እና ይሄ ደግሞ የፀጉር ይሄ ዘለላው ነው የሚባለው እንዲወፈር ያደርግልናል። ይሄ እንዳይነቃቀል፣ በአጠቃላይ የዛሬ እንግዲህ እየሰራሁላችሁ ያለው ነገር ጥቅሙ እንዳይነቃቀል፣ እንዳይበጣጠስ፣ ጥንካሬውን እንዲይዝና ውበት ይሄ ምንድን ነው የሚባለው ውበት እንዲኖረው ስሙዝ እንዲሆን ማለት ነው። አልበጠር እያለ የሚያስቸግረን ከሆነም እንደዛው ሙዙ ደግሞ በተለየ ሁኔታ እንዲወፍር ፀጉራችን እንዲወፍር ያደርገዋልና በጣም እነዚህ ነገሮች እጅግ በጣም ለፀጉራችን አሪፍ ናቸው። ሞክሩት ነው እንግዲህ እኔ እያልኳችሁ ያለሁት። ይህንን ትቀቡትና ቆዳችሁን ማሳጅ ታረጉትና ከ45 እስከ 1 ሰዓት ከ45 ደቂቃ እስከ 1 ሰዓት አቆይታችሁ መታጠብ ትችላላችሁ። እንግዲህ ፀጉራችሁን ስትታጠቡ ልትታጠቡ ስትሉ ይህንን ነገር ብትጠቀሙት በሳምንት አንዴ ማለት ነው። በሳምንት 2 የምትታጠቡ ከሆነ እንደዛው ብትጠቀሙት በጣም እጅግ በጣም ቀላል ነገር ነው። የማይገኝ ነገር አይደለም። ሰፈራችን ውስጥ የሚገኝ ነገር፣ ቤታችን ውስጥ የምናገኘው ነገር ስለሆነ እንግዲህ ተጠቀሙት እላለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ላይክ እያደረጋችሁ እንዲሁም ደግሞ ያላችሁን አስተያየት እንድትሰጡ እንድታበረታቱ እንፈልጋለሁ። እወዳችኋለሁ።